እንደዛ እንኳን እንደዛ አለ አቤል ሲገባው አቤል አለ ውስጥ ነው ይምጣ አስቸጋራለች ወይ አቤት እናንተ ሽም አቤት ሽም ይላል አለች መሲ ያለች ነይ በቃ በዚህ ነይ ሰላም ባያቸው ያው እኛ ጋር ግቢ አንድ ላይ ንግባ አያ መሲ ለምትሉ አለፈ መሲን ያላለው እንዴት አሪንኩ ኮሜንት አለን ገንዬ ማለች ገንዬ ወይ ሰላም ነው እንዴት ናችሁ ማለች እንዴት ላስገባችሁልህ ሰላም ገብተናል ግን አንቺ ደግሞ ያይኒ ልጅ እንዴት ነህ ደህና ነኝ አትልም እንዴት ናችሁ ሰላም ነው አለው ከቱ ጋር አለ አቤል ይመጣል ስራ ይዞ ነው እስቲ አንጎራ የመሲ እውነተኛ አፍቃሪ ማን ነው? ቶማስ ምንም ነገር ሳይናገር ለምን ከቤት ጠፋ? ሄለንስ አሁን ላይ ከቴዲ ጋር ጥሩ ስሜት ላይ ስላላደለች ነገሮች እንዴት ይቀጥላሉ? መኩ የሄለን ልጅ ሚስጥር ስላወቀ ለቤተሰቦቿ ይናገራል ወይስ አይናገርም? ነገር ግን ከዚህ ሁሉ በጣም ከባዱና አስጨናቂው ነገር መሲ እውነተኛ አፍቃሪዋ ማን ነው? ያን ያህል ጊዜ ከጎኗ ሆኖ አይዞሽ በርቺ ሄለንን ታሸንፊያለሽ ጀግና ነሽ እያለ ከጎኗ ሲያበረታት የነበረው ሰው ማን ነው? በእርግጥ ሁላችንም የምናስበው አንድ ሰው ነው፣ እሱም ድምፁ ስለሚመሳሰል። ነገር ግን እዚህ ጋር የምናስበው ሰው ደግሞ ቴዲና ቴዲ ብቻ ነው። ቴዲ ብዙ ጊዜ እቤት ሲመጣ አይታችሁት ከሆነ በጣም ነው የሚደናገጠው እና አሁን ላይ ደግሞ ከሄለን ጋር ጥሩ ስሜት ላይ አይደለም። መጀመሪያም ቢሆን ሄለንን ለራሱ ለማድረግ ከቶማስ ጋር የሆነ ቅራኔ እየፈለገ ለራሱ ለማድረግ ነበር። ነገር ግን እሷ ደግሞ በምንም አይነት ጉዳይ እሱን ልታየው አልፈለገችም። ምክንያቱም እሷ ጥቅምና ጥቅም ብቻ ነው። ስለዚህ አሁን ላይ ደግሞ ቴዲ አማራጭ ወስዷል ማለት ነው። እዚህ ጋር ኑኑ ያው ባልሆነ ነገር ተመርዘሻል ብትባልም ነገር ግን ቅንጭላቷ ምንም እረፍት አላገኘም። የቶማስ ልጅ ግን እውነታውን ለማግኘት በጣም እየጣረ ነው ያለው ማለት ነው። እንግዲህ አሁን ላይ አይንዬ ትንሽ ነቃ ብትል የተለየ ፊልሙ ደመቅ ይል ነበረ። ምክንያቱም አይንዬ ዙሪያዋን እየተደረገ ያለው ነገር ምንም እየገባት አይደለም። ኑኑ ላይ እየተደረገ ያለው መሲ ላይ እየተደረገ ያለውን ነገር እያወቀች አይደለም። አይንዬ ነገሮችን የተወሰነ ብታውቅ ኖሮ ቢያንስ ኑኑ ራሱ ከዚህ አይነት ነገር ከዚህ አይነት ጭንቀት ልታወጣ ትችል ነበር። ቢያንስ አስመርምራት የሆነ ነገር ማወቅ ነበረባት። ነገር ግን አዶናይ ጠርጥሯል። አዶናይ ሄለን ክፍል ድምጿን የሚቀዳ ካሜራ አድርጓል። አሁን ላይ ሄለን በጣም አደጋ ውስጥ ነው ያለችው። ምክንያቱም አዶናይ የአባቱን ሞት ሄለን እንደገደለችው አወቀ። ኑኑን ሄለን እንዳገተቻት አወቀ ማለት ነገሩ ሁሉ ተበላሽ። በእርግጥ ቶማስ ሄለን ጥሩ ሰው እንዳልሆነች አውቋል። ለዛም ነው ስልኩን አጥፍቶ የጠፋው።
ስልኩን አጥፍቶ ጠፍቷል። ያው ስልኩን ደግሞ ሌላ ሰው አንስቶ እኔ ቶማስ አይደለሁም ብሎ አናግሯቸዋል። ቶማስ አይደለሁም ብሎ ያናገራቸው ደግሞ የቴዲ ድምፅ ነው። ያፌት እዚህ ጋር በጣም ጠርጥሯል። ምክንያቱም የሄለን እጅ አለበት ብሎ ማለት ነው። ሄለን ቶማስን ለማጥፋት ምንም ነገር አታመነታም። ምክንያቱም ሄለን ጥቅምና ጥቅም ብቻ ነው የምትፈልገው ማለት ነው። ቶማስን ለጥቅም ብላ እንደፈለገችው እናውቃለን። እና ስለዚህ ውድ ቤተሰቦቻችን አሁን ላይ የኑኑ መጎዳት ተገቢ ነው ብላችሁ ታስባላችሁ? ኑኑ በምንም መልኩ ቢሆን መጎዳት የለበትም። ነገር ግን አሁን ላይ የቶማስ ላይ ስለመጣ ሊንከባከባት ይፈልጋል። ነገር ግን ኑኑ ደግሞ ያው በተለያዩ በሽታዎች ያው እንግዲህ ቫይረስ በጣም ከባድ ነው። ስለዚህ ያው ቫይረስ አለብኝ ብላ ራሷን ስላሳመነች ሄለን ስላሳመነቻት አሁን ላይ ኑኑ እሱን መቅረብ በጣም ትፈራለች። ነገር ግን የቶማስ ልጅ ደግሞ ለምንድን ነው እኔን የምትርቂኝ እያለ በተደጋጋሚ እየጠየቃት ነው። እሷ ደግሞ ቀጥ ብላ ለማየት ራሱ በጣም ትፈራለች። ምክንያቱም እኔ በሽተኛ ስለሆንኩኝ እሱ እንዲቀርበኝ አልፈልግም ነው የምትለው ማለት ነው። ነገር ግን እውነቱ ሌላ ነው። ኑኑ ምንም አልተመረዘችም። ሄለን የኑኑን ጭንቅላት ለመበረዝ ነው እንደዛ ያደረገችው እና ነገር ግን አሁን ላይ ደግሞ በጣም ያስጨነቀን ነገር ቶማስ ምን ሰምቶ እንደጠፋና የመሲ ፍቅረኛ ማን ነው የሚለው ነገር ነው። በዛ ላይ ደግሞ አዶናይ ሄለን ክላስ ያደረገው ካሜራ ሄለን ምን ስታወራ ይይዛታል የሚለው ነገር ነው ማለት ነው። በዛ አጋጣሚ እንግዳ ቶሎ ቶሎ እየተለቀቀልን አይደለም። ያው ቶሎ ቶሎ እየተለቀቀልን ያልሆነበት ደግሞ የራሱ ምክንያት አለው። ያንን ምክንያታቸውን ደግሞ ያው በፔጃቸው ላይ አስቀምጠውልናል ማለት ነው። ስለዚህ ያው የተለያየ ነገር ቀንጨብ እያደረጉ እንዲሁም በቲክቶክ ላይቭ ላይ ሲገቡ የቤተሰብ ምሽት ሲያሳልፉ እያሳዩና ያሉት ማለት ነው። ነገር ግን ፊልሙ ደግሞ በቀን በቀን ቢለቀቅልን የበለጠ ተከታታይ ይኖረዋል፣ ድምቀት ይኖረዋል ብዬ አስባለሁ ማለት ነው። ውድ ቤተሰቦቻችን እዚህ ጋር ኮመንታችሁን እንጠብቃለን። የመሲ ፍቅረኛ ማን ነው የሚለውን ነገር እና ቶማስ ምን ሆኖ ነው እየጠፋው? ምን ሰምቶ ነው? ቴዲስ ሄለንን ሙሉ በሙሉ ትቶ የራሱን ዓላማ ይይዛል? አዶናይስ አሁን ላይ እንዴት ነው የሚሆነው? የቶማስ ልጅ ኑኑን ይወዳታል፣ አዶናይም ኑኑን ይወዳታል። ስለዚህ የሆነ ሁለት ነገር የሚጋጭ ነገር አለ ማለት ነው እዚህ ጋር። ነገር ግን አዶናይም የሚፈልገው የኑኑን እውነት መውጣት ነው። የቶማስም ልጅ የሚፈልገው የኑኑን እውነት መውጣት ነው። ነገር ግን ከቶማስ ልጅ የበለጠ ደግሞ አዶናይ በጣም ስለ ኑኑ ያውቃል፣ ብዙ ሚስጥሮችን ያውቃል። ስለዚህ አሁን ላይ አዶናይ ነው የሚያስፈልጋት ወይስ የቶማስ ልጅ የሚለውን ውድ ቤተሰቦቻችን ኮመንት ላይ አስቀምጡልን ማለት ነው። እንዲሁም ቶማስ ደግሞ ምን ሆኖ እንደጠፋ እውነታውን ሰምቶ ይሆን አልሰማ ይሆን፣ እውነታውን ሲሰማ ምን አይነት እርምጃ ይወስዳል የሚለውን አስተያየት አስቀምጡልን ማለት ነው። እና እዚህ ጋር ደግሞ ያው ያፌት በጣም ከባድ እርምጃ ይወስዳል ሄለን ላይ ማለት ነው። ሄለን ያፌትን በጣም ነው የምትፈራው። ምክንያቱም ያፌት ትንሽዬ ጥፋት ነው የሚፈልገው ከሄለን ማለት ነው። ምክንያቱም የመጀመሪያ የቶማስ ሚስት የነበረችው የያፌት እህት ነበረች እና ስለዚህ ያው የያፌት እህት በህይወት ስለሌለች አሁን ላይ ደግሞ ሄለን ናት። ሄለን ደግሞ ያፌት የሚለው ነገር አሁን ይሄ ሙሉ ቤት የእህቴ ነው ያንቺ አልነበረም እያለ አሁን ላይ ሄለንን በጣም ያልሆኑ ቃላቶች በመሀል ጣል እያደረገ እየተናገራት ነው ማለት ነው። እንግዲህ ይሄ ፊልም በጣም ደስ የሚልና አጓጊ ነው። በነገራችን ላይ በተለይ ቶሎ ቶሎ ቢለቀቅልን ማለት ነው በጣም ነው ደስ የሚለው። ኤልሹ ግን ያላት ነገር በጣም ነው የሚደብረኝ። እኔ በነገራችን ላይ ለኑኑ ያላት ነገር እና ለትምህርቷ ያላት ነገር በጣም ነው የሚያስጠላው ማለት ነው። እና እንግዲህ ታዱ ደግሞ ከሄለን ጋር ትስማማለች ወይስ መሲን አግዛ ሄለንን እውነተኛ መስላ ትቀርባታለች የሚለውን ሄለንን ትጎዳለች ወይስ መሲን የሚለውን ይሄን ጥያቄ ሆኖብናል ማለት ነው። ነገር ግን ታዱ ከመሲ ጎን ብትቀር መሲ ይቅር ብትላት ባይነኝ እኔ ማለት ነው። ምክንያቱም
ታዱ ለመሲ ብዙ ነገሯ ናት፣ ሚስጥሯን ምናምን። ነገር ግን ታዱ ያው በሰዓቱ መኩ ያፈቅረኛል ብላ ነበር ያንን ቃላት የተናገረችው። እንግዲህ ህዝቡ ለሁሉም ነገር መልስ እናገኛለን ብዬ አስባለሁ። ውድ ቤተሰቦቻችን ይህንን ቻናል ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። እወዳችኋለሁ። ሰላም ለሀገራችን።